ድፍረት የሌለው ሰው ወደፊት አይሄድም። ትህትና የሌለው ሰው ወደ ላይ አይወጣም። እኔ ጨለምተኛ ነኝ በነገሮች ላይ ወይንስ ብሩህ ነኝ? ይቻላል ላይ አስተያየት ነው ብዙ ነገሮች ላይ የማንጸባርቀው ወይንስ ያይቻልም ነው? ሰዎች ከኔ ጋር ሲሆኑ ይደፋፈራሉ ወይንስ ይፈራሉ? ነገን ተስፋ ቢስ ካደረግ ነው ትላንትናን በጸጸት ከሞላ ነው ዛሬ ይጨልማል ማለት ነው። አመለካከት ያስተሳሰብ ቁመና ልኬት ነው። ልክ የሰው ልጅ አካላዊ ቁመና እንዳለው ሁሉ የአእምሮ ቁመና አለው። ፖስቸር ወይም ፊትነስ የምንለው ማለት ነው፣ ብቃት። ይህን የሚወስነው አንዱ ትልቁ አንኳር ፋክተር አስተሳሰባችን ላይ ትልቅ ተጽዕኖ ከሚያሳድሩ ነገሮች መካከል አመለካከት ነው። ዛሬ የምንመለከተው በዋናነት ይሄ ባለ 5 ኮከብ አመለካከት ብዬ የማስበውን ወይም ፍሬም የማደርገው ነገር ነው። እነዚህ እንግዲህ 5 ዋና ዋና አመለካከቶች ናቸው። እነዚህ 5 አመለካከቶች በፖዚቲቭ ሳይኮሎጂ በምንለው አዎንታዊ ስነ ልቦና ላይ በብዛት እየተጠኑ ያሉ የሰዎችን ሕይወት ከመለወጥ አንጻር በጣም ጠቃሚ የሆኑ ናቸው። እነዚህን አንድ በአንድ እንሄድባቸውና እንሰበስባቸዋለን። ስለዚህ ራሳችንም እግረ መንገዳችን እያየን እንሄዳለን ማለት ነው። የመጀመሪያው ብዙ ጊዜ የምናውቀው ግማሽ ብርጭቆ ውሃ የሚል የተለመደ ነው። ይሄ ኦፕቲሚዝም ወይም ደግሞ ቀናዊነት፣ ቀና የሆነውን አዎንታዊነትም ልንለው እንችላለን አመለካከት ማለት ነው። ይሄ የአመለካከታችንን ብሩህነት የሚወስን አመለካከት ነው። አንድ ሰው ቀና ሊሆን ይችላል፣ ቀና ያልሆነውን ነገር ቀድሞ ሊያስብ ይችላል። ብሩህ ሊሆን ይችላል፣ ጨለምተኛ ሊሆን ይችላል፣ ፖዚቲቭ ሊሆን ይችላል፣ ኔጌቲቭ ሊሆን ይችላል የሚለውን የሚወስን ነው። ቀናዊነት ህይወታችንን በብርሃን የሚሞላ ነገሮችን በቀና እንድንመለከት የሚያደርግ ነገር ነው። ስለዚህ ቀናዊነትን ስናይ የመጀመሪያው ነገር የህይወት እይታን ወይም ደግሞ ፓራዳይም ኦፍ ላይፋችንን ወይም ደግሞ የህይወት አድማሳችንን የሚወስን አመለካከት ነው። የሰው ልጅ ቀናዊነት ከህይወቱ ከጠፋ ብርሃን እንደሌለው ቤት ነው። ለዚህ ነው የብርሃን ምሳሌነትን ለዚህ አመለካከት ኦፕቲሚስት ማለት ቤስት ማለት ነው። ኦፕቲመም ማለት በአንድ ሁኔታ ውስጥ የተሻለውን ነገር መርጦ ማሰብ ነው። የሌለ ነገር ጉም ላይ መንሳፈፍ አይደለም። አንዳንድ ሰዎች ኦፕቲሚዝም ማለት እንደው ዝም ብሎ በህልም ዓለም መኖር ይመስላቸዋል። አይደለም፣ ተቃራኒው ፔሲሚዝም ነው። ፔሲሚዝም ማለት ደግሞ ወርስት የሆነውን ነገር ሁሌ ማሰብ ማለት ነው። ስለዚህ በአጠቃላይ የትላንትና ልምምዳችንንና የነገ ተስፋችንን ደምረን የዛሬ እይታችንን ማስተካከል። ስለዚህ ነገን ተስፋ ቢስ ካደረግ ነው ትላንትናን በጸጸት ከሞላ ነው ዛሬ ይጨልማል ማለት ነው። ስለዚህ ከትላንትና በጎን ልምድ ከነገው ደግሞ መልካሙን ተስፋ በመያዝ የምንፈጥረው አመለካከት ነው። የሌለ ነገር ዝም ብሎ መንሳፈፍ ዛሬ ሚሊዮን ብር አገኛለሁ ወይም እንዲህ ካሰብኩ እንዲያረጋለሁ እንዲህ ከተናገርኩ የሚለው ነገር ያው እንደምታውቁት ዝም ብሎ ለማሟሟቅ ሊጠቅም ይችላል እንጂ ብዙ መንገድ አያስኬድም። ይሄ ግን ያለንበት ሁኔታ በደንብ በማጥናት በመረዳት ዲናይ ሳናረግ ሳንክድ የተሻለውን ውጤት ማየት መቻል። አንደኛ እሸነፋለሁ ብሎ ካሁኑ ሳይሞክሩ ተስፋ ለመቁረጥ ማለት ነው። ስለዚህ ይቻላል የሚለውን እይታ በመያዝ ነገር ግን የሚከፈለውን ዋጋ ደግሞ ለመክፈል ዝግጁ መሆን ማለት ነው። ይሄ ቀናዊነት ኦፕቲሚዝም እንደሆነ ሁሉ ፔሲሚዝም ደግሞ ጭሉምነት ነው። ነገሮችን ሁሌ እንዴት ፌል እንደሚያደርጉ አይምሯችን ቶሎ አስቦ ይደርስበታል ማለት ነው። በተለይ ደግሞ አንዳንድ ጊዜ የውጭ ሁኔታ በጣም ጨለማ በሚሆንበት ጊዜ አመለካከታችንን በቀላሉ ሊቀርጸው ስለሚችል እኛ ጨለማው ላይ ባትሪ እንደማብራት ማለት ነው። አመለካከት ጨለመ ብለን ጨለማ ውስጥ አንቀመጥም። ካለን ባትሪ ከሌለን ኩራዝ ከሌለን ሻማ አንድ ነገር ፈጥረን ብቻ ብርሃን እንፈጥራለን ወይ ደግሞ ከጨለማ ውስጥ ወጥተን ብርሃን ያለበት ቦታ እንሄዳለን። ስለዚህ ኦፕቲሚዝም ማለት በፍጻሜው መልካም የሆነው ነገር ያሸንፋል የሚል ጥልቅና ጥብቅ እምነት ነው። ዲናያል አይደል። በቃ የፈለገ ክፉ ነገር ቢሆን መልካም ነገር እንዲያሸንፍ ያለኝን ነገር ሁሉ ሰጥቼ እሰራለሁ ብሎ ማመን ነው። ስለዚህ ይሄ አንዱ ኮከብ አመለካከት ነው። ስለዚህ መጀመሪያ ሰው እዚህ ላይ ከተበላሸበት የሚቀጥሉት አራቶቹ እየከበዱ ነው የሚሄዱት። እኔ ጨለምተኛ ነኝ በነገሮች ላይ ወይንስ ብሩህ ነኝ? ይቻላል ላይ አስተያየት ነው ብዙ ነገሮች ላይ የማንጸባርቀው ወይንስ ያይቻልም ነው? ሰዎች ከኔ ጋር ሲሆኑ ይደፋፈራሉ ወይንስ ይፈራሉ የሚለውንም ነገር ይወስናል ማለት ነው። ሁለተኛው አመለካከት ግራቲቲዩድ ነው። ይሄ ግሬት የሚለውና አቲቲዩድ የሚል ቃል ነው የእንግሊዝኛው። አመስጋኝነት፣ አድናቂነት ማለት ነው። ነገሮችን አይቶ ወደ ማማረር ወደ ብሶት ከማዘንበል ይልቅ ሰዎችንም ፈጣሪንም እድልንም ሁኔታዎችንም በምስጋና መቀበል። የሰው ልጅ በሚያመሰግንበት ጊዜ ጉልበቱ ይበረታል። ይሄ የታወቀ ነው። መልካሙን ነገር ለማየትም ይችላል። ለዚህ ነው ይሄን አመለካከት ምን ይሉታል? ግሬተስት አቲቲዩድ ይባላል። ከአቲቲዩዶች ሁሉ ታላቁ አቲቲዩድ አመስጋኝነት ነው። ሰዎች ስናመሰግናቸው ለእኛ በጎ ለማድረግ ይደፋፈራሉ። ፈጣሪም ለሚያመሰግኑ ሰዎች የተሻለ ነገር ያደርጋል። ኢቭን መጥፎ ነገር ውስጥ ሆነ በማማረር በቀላሉ መውጣት አይቻልም። ሞር አመስጋኝነት ያላቸው ሰዎች። ሌላ ደግሞ ለተደረገልን ነገር የማመስገን ልማድ ከሌለን ያ ደግሞ ብዙ ነገሮችን ያበላሻል ያው እንደምታውቁ። ስለዚህ አመስጋኝነት በምንልበት ጊዜ ምንድነው እሱ ስንል አንደኛ ያለንን፣ ሁለተኛ የሆነልንን፣ ሌላ ሁኔታችንን እና የተደረገልን ነገሮች ሁሉ የምናይበት እይታ ነው። ይሄ ለዚህ ነው አመለካከት ነው የምንለው። እንደዚህ አይነት አመለካከት ለሆነልንና ለተደረገልን መልካምነት
የምንሰጠው ምስጋናና ለጋስ ምላሽ ነው። ሁልጊዜ ማመስገን ብቻ ሳይሆን ጥፋቱን መመለስም ይጨምራል። ብዙ ሰዎች ለኛ ብዙ አድርገውልን የምናውቃቸውም ማናውቃቸውም ፈጣሪ ብዙ አድርጎልን፣ ስለዚህ ልናማረር ካልን ብዙ እንቆጥራለን። ነገር ግን ከጤናችን ጀምሮ ስለ ብርሃን፣ ስለ አየር፣ ስለምንበላው ምግብ፣ ስላሉን ጓደኞች እያልን ብንቆጥር የምናመሰግንበት ነገር ከምናማረርበት ይበልጣል። ሌላው ማመስገን ትልቅ ጉልበት የሚሰጥ የአመለካከት አይነት ነው። ለዚህ ነው ይሄ ግራቲቲዩድ የሚለው የላቲን ቃል ነው። ምን ማለት ነው? ፕሊዚንግ ታንክፉል ማለት ነው። ማለት ደስተኝነትና አመስጋኝነትን ቀላቅሎ የያዘ በሆነው ነገር ላይ በጎውን ነገር በማየት ውስጣችንን በደስታ የሚሞላ አመለካከት ነው። በተለይ ከብዙ የዚህ አዎንታዊ ስነ ልቦና ፖዚቲቭ ሳይኮሎጂ ጥናቶች አንዱ ብዙ የተደረገበት ይሄ ነው። በቀጥታ ከጤነኝነት ከግንኙነት ደህንነት እና ኢቨን ከረጅም እድሜ ጋራ የተያያዘ አመለካከት ነው። የሚያመሰግኑ ሰዎች በሰዎች ይወደዳሉ፣ ጤናቸው የተሻለ ነው፣ እድሜያቸውም የረዘመ ነው የሚለው ነገር በብዛት የታየ ነገር ነው። ተቃራኒው ያው ሮሮና ብሶት የሞላው አመለካከት ነው። ያው እንግዲህ በጣም ብዙ ብሶትና ሮሮ ባለበት ችግርም ባለበት እውነተኛ ችግር ነው። አሁን በኑሮ ውድነት በተለያዩ አገር ውስጥ ባሉ ግጭቶች በብዙ ነገሮች የብዙዎቻችን ሕይወት ብዙ እንደተጎሳቆለ እና እንደተመሳቀለ የታወቀ ነገር ግን በዚህ ጊዜ ጥሩ ነገሩን እንዳናይ እንዳይከለክለን መልካም ነገሮችንም ለማየት እንድንችል ይረዳናል። ይሄ ደግሞ ጉልበት ይሆናል። ሶስተኛው ኮከብ ትህትና ነው። ትህትና ማለት ቤዚክሊ የአገልግሎት አመለካከት፣ ሌላውን ሰርቭ ለማድረግ ለማገልገል፣ ዝቅ ብሎ ለመስራት የሚያደርገን አመለካከት ነው። ሌላው ከኔ ይሻላል የሚል እይታ በውስጣችን እንዲፈጥር፣ ለሌላው በጎ ነገር በማድረግና በማገልገል ውስጥ ነው እኔ ራሴ በጎ ነገር የማገኘው ብሎ በጥልቅ ማመን። ለዚህ ነው ይሄ የሃይስት አቲቲዩድ ወይም ደግሞ የታላቅነት አመለካከት። እንግዲህ ይሄ ብዙ ጊዜ ተቃርኗዊ ያለው ነገር ነው። ታላቅ ለመሆን መግዛት፣ መጨቆን፣ የበላይ መሆን፣ መብለጥ ነው። ነገር ግን ማገልገል፣ ሌሎችን ማስደሰት፣ ለሌሎች የሚያስፈልገውን ነገር በማሰብ ውስጥ ነው ሰው ትልቅ የሚሆነው። በማክበር ውስጥ እንከበራለን፣ በማገልገል ውስጥ እንገለገላለን ብሎ ማሰብ ነው። ይሄ እንግዲህ ብዙ ሰዎች የከበሩ ሰዎች በተለይ በንግዱ ዓለም ይሄንን ሚስጥር ያውቁታል። ታላቅ ለመሆን ታናሽ መሆን ኢምፖርታንት ነው። ለዚህ እንግዲህ ራሳችንን ከሌሎች አንጻር የምንመለከትበት መንገድ ነው። እኔ እበልጣለሁ ሌሎች ከኔ ያንሳሉ በሚል አመለካከቱ ስንመለከት ትህትናችን ይጠፋል ማለት ነው። ይሄንን እንዴት ነው እኔ የማየው? ትህትና ማለት እንደ መሪ አገልጋይ መሆን፣ እንደ ተከታይ ደግሞ ደፋር መሆን። አሁን ብዙ ሰው እንደ ተከታይ ፈሪ ነው፣ እንደ መሪ ደግሞ አስፈራሪ ነው። ይህንን ነገር መቀየር ማለት ነው። ፓወር ስናገኝ ለአገልግሎት ፓወር ስናጣ ደግሞ በድፍረት ወደፊት መሄድ፣ ቀጥሎ መጣበትም አመለካከት ስላለ ማለት። ስለዚህ ይሄ አመለካከት ምንድን ነው የሚያደርገን? ከበላይነት ጉራ፣ ከበታችነት ኪሳራ ሰዎችን ነጻ ያደርጋል። ዛሬ በሀገራችን በተለያየ ሁኔታ ሰዎች በበላይነትም በበታችነትም ስሜት ይሰቃያል። ሁለቱም በሳይኮሎጂ የበታችነት ስሜት ውጤቶች ናቸው። ሰው ከሌላው አልበልጥም አላንስም፣ እኔ ከሌላው ሰው እኩል ነኝ በሚልበት ጊዜ የሚያሳየው ነገር ትህትና ነው። ሌሎችን ማክበር፣ ሌሎችን ማገልገል። ይህ ደግሞ የእድገትን መንገድ። በአጠቃላይ ትህትና የሚለው ወይም ሂሚሊቲዩድ ያልኩት ነገር ተግባርን ከወንበር አብልጦ ማየት፣ ወንበር ቢመጣበት ጊዜ ለማገልገል እንጂ ለመክበርና ለመገልገል አይደለም ብሎ የማሰብ ልቦና ነው። ተቃራኒው ሁል ጊዜ በበታችነትና በበላይነት አመለካከት ውስጥ መሰቃየት ነው። ኢንፌሪዮሪቲ እና ሱፔሪዮሪቲ ኮምፕሌክስ የምንለው ነው። በነገራችን ላይ ሱፔሪዮሪቲ ኮምፕሌክስ የሚባል ነገር የለም። ሰዎች ሱፔሪዮሪቲ የሚሰማቸው ሰዎች ውስጣቸው በኢንፌሪዮሪቲ የሚሰቃይ ሰዎች ናቸው። ሰዎች ትሁት በሚሆኑበት ጊዜ ከዚህ ነገር ነፃ ይሆናሉ። አራተኛው እንግዲህ ኮከብ አመለካከት ደግሞ ምንድን ነው? መንፈሰ ጠንካራነት ፎርቲቲዩድ የምንለው ይሄም ፎር አቲቲዩድ ፎር ማለት ወደፊት ማለት ነው። ወደፊት የሚገፈትረን አመለካከት፣ ደፋርነት፣ ጀግንነት፣ መንፈሰ ጠንካራነት የምንለው ነው። ይሄ ሬዚሊየንት አቲቲዩድ ማለት ምን ማለት ነው? አመለካከታችን ነገሮችን በአይበገሬነት የማለፍ፣ አንድ ኳስ ስታነጥሩት እዛው መሬት አይቀርም፣ እንደገና በጣም ካነጠራችሁ በጣም ከፍ ይላል። እዚህ ጋር ድመቷን ስትመለከቷት በብዙ ውሾች መሀል ቀጥ ብላ ትሻገራለች። ልክ እንደዛ ማለት ነው። ድፍረት የሌለው ሰው ወደፊት አይሄድም፣ ትህትና የሌለው ሰው ወደ ላይ አይወጣም የሚለውን እንደማለት ነው። ከትህትና ጋር ይያያዛል። በኋላም ትንሽ እመጣበታለሁ። ይሄ መንፈሰ ጠንካራነት ማለት ራሳችንን ከሚያጋጥሙን ችግሮችና ተግዳሮቶች አንጻር የምናይ በት እይታ፣ ሪስክ ለመውሰድ ያለን ፈቃደኝነት። ህይወት ሁል ጊዜ በተግዳሮትና በችግር የተሞላ ነው። ይህን የሚያልፉ ሰዎች እዚህ በፎርቲቲዩድ ወይም ደግሞ በካሬጅ ወይም በመንፈሰ ጠንካራነትና በጀግንነት የተሞሉ ናቸው። ጥንታውያን ግሪካዎች ከቨርቹስ ከሰው ልጅ የባህሪ ልህቀት ውስጥ ትልቁ ጀግንነትና ድፍረት ነው ብለው ያስባሉ። ምክንያቱም ይሄ የሌለው ሰው የትም አይሄድም እና ተግዳሮቶችን ችግርን ለመጋፈጥ ያለ ውስጣዊ ድፍረትና ቁርጠኝነት ነው ልንለው እንችላለን።